ጥቂት ደቂቃ የእግዚአብሔርን ሐሳብ እንካፈላለን። የተዘጋን የሚከፍት ጸሎት የሚል ሐሳብ እናነሳለን። የተዘጋን የሚከፍት ጸሎት። እንግዲህ በህይወታችን ብዙ ነገሮች በሰዎች ህይወት ይዘጋሉ። የሥራ ደጅ ይዘጋል፣ የአገልግሎት ደጅ ይዘጋል፣ ማህፀን ይዘጋል፣ የትዳር በር ይዘጋል፣ የውጪ በር ይዘጋል። ብዙ መሰረታዊ የሆኑ ለህይወት ለመቀጠል ለመኖር በጣም አስፈላጊ የሆኑ በሮች አሉ እና እነዚህ በሮች አንድም በሰው ይዘጋል፣ አንድም በክፉ መናፍስት ይዘጋሉ፣ አንድም ደግሞ በእግዚአብሔር ይዘጋል። እግዚአብሔር በርን ይዘጋል። እግዚአብሔር በርን ይዘጋል። እንግዲህ ሰው የዘጋውን በጸሎት እናስከፍታለን። አጋንንት የዘጋውን በጌታ በኢየሱስ ክርስቶስ ስም ብለን ተቃውመን ጸልየን እናስከፍታለን። በተሰጠን የልጅነት ስልጣን በኢየሱስ ክርስቶስ። እግዚአብሔር የዘጋውን ግን ከእግዚአብሔር ጋር እግዚአብሔርን በጌታ በኢየሱስ ስም ልቀቅ ብለን አናስለቅቀው አይደል? እግዚአብሔርን በጌታ በኢየሱስ ስም በሬን ክፈት ብለን ልናስከፍተው አንችልም። መጽሐፍ ቅዱስ አንደኛ ሳሙኤል ላይ ይህ ነገር በህይወቷ ላይ የተከሰተ አንዲት ሴት ነበረች፣ ሐና የምትባል። ክፍሉ መጽሐፍ ቅዱሱ ወይ አንደኛ ሳሙኤል መጽሐፍ ምዕራፍ 1 ላይ በግልጽ የሚነግረን ሐሳብ አለ። በተራራማው ሀገር በኤፍሬም ከተማ ሕልቃና የሚባል ሰው ይኖር እንደነበር፣ 2 ሚስቶች እንደነበሩት፣ ሐናና ፍናና የሚባሉ ሚስቶች እንደነበሩት፣ ፍናና ብዙ ልጆች እንደነበሯት፣ ሐና ግን እግዚአብሔር ማህፀኗን ዘግቶት ነበር። እግዚአብሔር ስለዘጋው ልጅ አልነበራትም ይላል። እንግዲህ ሐና በብዙ ምሬት፣ በብዙ መበሳጨት፣ በብዙ ጥያቄ፣ በብዙ ግራ መጋባት፣ ብዙ ጸሎቶች፣ ብዙ እንባዎች፣ ብዙ መፍትሄዎችን ስታፈላልግ ነበር። እሱን ምዕራፍ 2 ላይ በመልሷ እግዚአብሔር ጸሎቷን ከሰማ በኋላ በጸለየችው ጸሎት እንረዳለን። ብዙ ነገሮችን ትሞክር ነበር። ብዙ ጸሎቶችን ትጸልይ ነበር። ብዙ እንባ ታነባ ነበር። ነገር ግን አንድ ቀን በሴሎ እጅግ ተመራ። እርሷም በልቧ ትመረር ነበር። በእግዚአብሔር ፊት ጸለየች፣ ጽኑ ለቅሶም አለቀሰች። እርሷም አቤቱ የሰራዊት ጌታ ሆይ የባሪያህን መዋረድ ተመልክተ ብታስበኝ፣ እኔንም ባትረሳ፣ ለባሪያ ወንድ ልጅ ብትሰጥ፣ ዕድሜውን ሁሉ ለእግዚአብሔር እሰጠዋለሁ፣ ምላጭም በራሱ ላይ አይደርስም ብላ ስለተሳለች። እግዚአብሔር የዘጋውን ማህፀን፣ በእግዚአብሔር የተዘጋን ደጅ የሚከፍት ጸሎት አመለካከትንና አስተሳሰብን በመለወጥ የሚጸለይ ጸሎት ነው። የሐና ከዚህ በፊት የነበሩ ጸሎቶች ምናልባት አልተጻፈልንም እንጂ ፍናናን ለማስቀናት፣ ፍናናን አስቀናት ዘንድ፣ ለፍናና መልስ ሰጣት ዘንድ፣ በፍናና ለሚሰነዘርብኝ ጥቃቶች መመከት እችል ዘንድ፣ ቅናቴ እንዲበርድልኝ፣ በሰው ፊት እታይ ዘንድ፣ እከበር ዘንድ፣ የወንድ ልጅ እናት እባል ዘንድ መከታ የሚሆነኝን ምናምን ብላ ጸልያ ሊሆን ይችላል። በእነዚህ ሁሉ ግን እግዚአብሔር ዘግቶት ነበር ይለናል። ግን አንድ ጸሎት በሴሎ ጸለየች፣ ተመራ ነበር፣ አዝና ነበር። እግዚአብሔር ሆይ መዋረዴን ብታስብ፣ ባትረሳኝ፣ ወንድ ልጅ ብትሰጠኝ፣
ይህንን ላንተ እሰጥሃለሁ አለችው። ክብር ለእግዚአብሔር ይሁን። በእግዚአብሔር የተዘጋ በር የሚከፈተው አቲቲዩድን በማስተካከል ነው። አመለካከታችንን በማስተካከል ነው። የምንፈልገውን ነገር ለምንድን ነው የፈለግነው? አገልግሎት ቢሆን፣ ትዳር ቢሆን፣ የውጭ በር ቢሆን፣ ፋይናንስ ቢሆን የምንፈልገውን ለምንድን ነው የፈለግነው? መሻታችን ለምንድን ነው? ጥማታችን ለምንድን ነው? ልክ ይህንን መርምረን በእግዚአብሔር ፊት ከልባችን ጨክነን እግዚአብሔር ሆይ ይህንን ብታደርግ፣ ይህንን የተመኘሁት፣ ይህንን የፈለግኩት ላንተ ልሰጥህ ነው፣ ለመንግስት ጥቅም ነው ብለን ስንወስን እግዚአብሔር የተዘጋውን ይከፍታል። እግዚአብሔር የሐናን ማዕፀን ከፈተው። የሚገርመው እኔ በጣም የእግዚአብሔር ሰዎችን በምንም አይነት ድካም ውስጥ ቢሆኑ መስማት እንዳለብን፣ በምንም አይነት ዝለት ውስጥ ቢሆኑ ማክበር እንዳለብን፣ በጥንቃቄ ከነርሱ ጋር ጉዟችንን መጓዝ እንዳለብን የሚያሳይ መጽሐፍ ይሄ መጽሐፍ ነው። ከፍተኛ ድካም ውስጥ ነው ያለው ኤሊ። በሚጸልይ ሰው፣ ልቡ በተሰበረ ሰውና በሰካራም መካከል መለየት የማይችልበት ደረጃ ላይ ነው ያለው። የእግዚአብሔር ቃል ብርቅ ነበር፣ ራእይ አይገለጥም ነበር። ሳሙኤልን ባመጣች ቀን ግን፣ መስዋዕት ባቀረቡ ጊዜ ግን በጣም አስደናቂ ባርኮት ባረካቸው። ለእግዚአብሔር በሰጠሽው በዚህ ብላቴና ፈንታ እግዚአብሔር ልጆች ይስጥሽ ብሎ ባረካት። 5 ልጆች እግዚአብሔር ሰጣት። ክፍሉ የሚናገረን በኤሊ ባርኮት ምክንያት እግዚአብሔር ልጆች እንደሰጣት፣ ብዙ ልጆች እንደሰጣት ይናገራል። በመጨረሻ ምዕራፍ 2 ላይ ሐና ስትጸልይ ልቤ በእግዚአብሔር ጸና፣ አፌም በጠላቶቼ ላይ ተከፈተ እያለች መጸለይ ጀመረች። እንግዲህ ሐና ከዛ በፊት የነበራት አመለካከት እና አስተሳሰብ ምን ይመስል እንደነበረ በጸሎት ውስጥ ስንመለከት፣ አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነው አለች። ምን ማለት ነው? በአጭሩ ከዚህ በፊት ምዕራፍ 1 ላይ የሄድኩት ዕውቀት በማጣት ነበር። የእግዚአብሔርን ሉዓላዊነትን አልተረዳውም ነበር አይነት ጸሎት ነው የጸለየችው። ከዛ የኃያላንን ቀስት ይሰብራል፣ ደካማን ብርቱ ያደርጋል፣ ውዳቂውን ከትቢያ ላይ አንስቶ በክብር ዙፋን ላይ ያስቀምጣል። መካኒቱ 7 ወለደች፣ ብዙ የወለደችው ደግሞ ደከመች። እግዚአብሔር ይሰጣል፣ እግዚአብሔር ይነሳል፣ እግዚአብሔር ያድናል፣ እግዚአብሔር ይገላል። ጸሎቷ ሲጠቀለል በአንድ መስመር አስቀመጠችው። ሰው በኃይሉ ችሎት አይበረታምና አለች። ሐና ምን ተማርሽ? ሐና ምን አወቅሽ? ሐና ምን አንደርስታንድ አደረግሽ? በህይወትሽ፣ በተዘጋው በርሽ፣ ባለቀሽበት መንገድ፣ በሄድሽበት ጎዳና እግዚአብሔር ሉዓላዊ መሆኑን፣ ሰው በኃይሉ ችሎት እንደማይበረታ፣ እግዚአብሔር በፈቀደ ጊዜ ነገሮችን እንደሚያደርግ፣ እግዚአብሔር በወደደ ጊዜ ነገሮችን እንደሚሰራ፣ ግን በደጅ መዘጋት ውስጥ፣ በማህፀን መዘጋት ውስጥ፣ በነገር መዘጋት ውስጥ አንድ ነገር እንዳትሳሳቱ፣ እንደኔ አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነው አለች። እግዚአብሔር ያውቃል። የተዘጉ ነገሮች ይኖሩናል። ለምን እንደሆነ አናውቅም፣ ለምን እንደሆነ አልተረዳንም። ግን በዚህ የመጽሐፍ ቅዱስ ክፍል በእግዚአብሔር የተዘጋ ደጅ የሚከፈተው እንደዚህ ነው። አመለካከትን፣ የመሻታችንን ውስጠ ሐሳብ በመለወጥ እግዚአብሔር የተዘጋውን ይከፍታል። ሐና ይህንን ነው ከሐና ህይወት የምንማረው፣ ይህንን ነው። የተዘጋን እግዚአብሔር ይከፍታል። በሰው የተዘጋብንን
እግዚአብሔር ይከፍታል። በክፉ መናፍስት የተዘጋብንን እግዚአብሔር ይከፍታል። እንግዲህ ጳውሎስን አዘገየኝ ካለ እኛን እንዴት? ሰዎች ደጅ ይዘጋሉ፣ ክፉ መናፍስት ያዘገያሉ፣ ደጅ ይዘጋሉ። እነሱን ሁሉ እግዚአብሔር ይከፍታል። እነሆ በፊትህ የተከፈተን በር ሰጥቻለሁ፣ ማንም ሊዘጋው የማይችል። ክብር ለእግዚአብሔር ይሁን። እግዚአብሔር ሲከፍት ማንም መዝጋት አይችልም። እግዚአብሔር ሲዘጋ ማንም መክፈት አይችልም። እግዚአብሔር የተዘጋውን ነገር መክፈት ይችላል። ክብር ለእግዚአብሔር ይሁን። ጸልየን እንፈጽማለን።